ሰላም እንዴት ናችሁ? ይህ የቢኒ ቲዩብ ነው። ዛሬ ደግሞ የንግግር ጥበብ እንዴት በቃላትህ ዓለምን መለወጥ ትችላለህ የሚል ሐሳብ ይዤላችሁ መጥቻለሁ። አብራችሁን ቆዩ። የንግግር ጥበብ እንዴት በቃላትህ ዓለምን መለወጥ ትችላለህ? ንግግር የሐሳብ ልውውጥ ብቻ አይደለም፣ ንግግር ኃይል ነው። ዓለምን የለወጡ ታላላቅ መሪዎች፣ የቢዝነስ ሰዎችና አነቃቂዎች መሳሪያቸው ሰይፍ ሳይሆን ቃላት ነበሩ። ቃላትህ ሰዎች እንዲከተሉህ፣ እንዳምኑህ ወይም እንዲለወጡ ሊያደርጉ ይችላሉ። ዛሬ የንግግር ጥበብንና ተጽዕኖ የመፍጠር ሚስጥሮችን በታዋቂ ሰዎች ተሞክሮ ታጅበን እንመለከታለን። አብራችሁን ቆዩ። አንደኛ፣ ንግግርህን በታሪክ መጀመር። ዘ ፓወር ኦፍ ስቶሪ ቴሊንግ። ታዋቂው የንግግር ጥበብ መምህር ዳል ካርኔጊ እንደሚለው ሰዎች መረጃን ሳይሆን ታሪክን ይወዳሉ ይላል። ታዋቂዋ የንግግር ንግስት ኦፕራ ዊንፍሬ በንግግሮቿ ተጽዕኖ የምትፈጥረው የራሷን ሕይወት ውጣ ውረድና ታሪክ በግልጽ በማካፈል ነው። ንግግርህን ደረቅ መረጃ ብቻ ከመሆን ይልቅ ስሜትን የሚነካ ታሪክ ይኑረው። ታሪክ ሰዎችን ከንግግርህ ያጣብቃል። ሁለተኛ፣ አጭርና ግልጽ መልእክት። ሲምፕሊሲቲ ኢዝ ኬይ። ዊንስተን ቸርችል አጭር ቃላት ምርጥ ናቸው፣ አሮጌ አጫጭር ቃላት ደግሞ ከሁሉም ይበልጣሉ ይላል። ስቲቭ ጆብስ የአይፎን ምርትን ለመጀመሪያ ጊዜ ለዓለም ያስተዋወቀበት ንግግር ዛሬም ድረስ ይጠቀሳል። እጅግ ውስብስብ የሆነውን ቴክኖሎጂ ለተራው ሰው በሚገባ ቋንቋ በጣም አጭርና ግልጽ በሆኑ ቃላት ነበር ያቀረበው። ሰዎችን ለማስደንገጥ ብለህ ቃላትን አታወሳስብ። መልእክትህ አንድ ሕፃን ልጅ ሊረዳው የሚችል ግልጽ ይሁን። ሶስተኛ፣ የሰውነት ቋንቋና ድምጽ ቦዲ ላንጉዌጅ ኤንድ ቮይስ። ጥናቶች እንደሚያሳዩት በንግግራችን ተጽዕኖ የምንፈጥረው በቃላቶቻችን ብቻ ሳይሆን በድምጽ ቃናችንና በሰውነታችን እንቅስቃሴ ጭምር ነው። ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም የሚለውን ንግግሩን ሲያደርግ የድምጹ መለዋወጥ ቮሊዩም ኤንድ ቶን እና የእጅ እንቅስቃሴው መልእክቱን ሕያው አድርጎታል። በራስ መተማመን የሚታይበት አቋቋም ይኑርህ። አይን ለአይን ተመልከት፣ አይ ኮንታክት። እንዲሁም ድምጽህ እንደ መልእክቱ ክብደት እንዲለዋወጥ አድርግ። አራተኛ፣ በራስ መተማመንና ዝግጅት ወይም ፕሪፓሬሽን። ብዙዎች ታዋቂ ሰዎች በተፈጥሮ ጎበዝ ይመስሉናል፣ ነገር ግን ሚስጥሩ ልምምድ ነው። የአሜሪካው ፕሬዝዳንት የነበሩት አብርሃም ሊንከን አንድን ንግግር ለማድረግ ለሳምንታት ያነቡና ይለማመዱ ነበር። ለ6 ሰዓት ዛፍ ቁረጥ ብባል 4ቱን ሰዓት መጥረቢያዬን በመሳል አሳልፋለሁ የሚለው ንግግሩ ለዝግጅት የሚሰጠውን ዋጋ ያሳያል። ከመናገሪ በፊት በሚገባ ተዘጋጅ። ይዘቱን በደንብ ስታውቀው ፍርሃትህ ወደ መተማመን ይለወጣል። በመጨረሻም ንግግርን ተጽዕኖ እንዲፈጥር ከፈለክ ለምን እናገራለሁ የሚለውን ዓላማህን እወቅ። ሰዎችን ለመጥቀምና ለመለወጥ ብለህ የምትናገረው ቃል ሁሌም ኃይል አለው። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። በንግግር ጥበብ ላይ ያላችሁን አስተያየት ኮሜንት ላይ አኑሩልኝ። ሰላም ቆዩኝ።